በእጅ በዳልተሰራችው መቅደስ ውስጥ ኢየሱስ ክርስቶስ ሊቀ ካህን ሆኖ ደም እያቀረበ ስለኛ በእግዚአብሔር ፊት አሁን ይታያል። ጥቅስ ደም እያቀረበ የሚለውን አዶናይንና ጆን ዳንኤልን ቆይ ምን አገናኛቸው? አሁን ጆን ዳንኤል ወደ ቦታው መጥቷል። ቦታህን ትለቃለህ። ሲጀመር ጆን ዳንኤል ኮንተንት ክሬተር አይደለም፣ ያን ያህል እሱ ላይቭ ስትሪመር ነው። ጆን ዳንኤል አዶናይ ኮንተንት ክሬተር ነው፣ ቪዲዮ ነው የሚሰራው፣ ሰዎችን ነው ሞቲቬት የሚያደርገው። ሁለት የተለያየ የቲክቶክ ኮንተንት ቦታ ላይ ያሉ ሰዎችን ለምን ወደዚህ የምታጋጯቸው? በእጅ በዳልተሰራችው መቅደስ ውስጥ ኢየሱስ ክርስቶስ ሊቀ ካህን ሆኖ ደም እያቀረበ ስለኛ በእግዚአብሔር ፊት አሁን ይታያል። ጥቅስ ደም እያቀረበ የሚለውን እሺ፣ አንዴ እዚህ ጋር አንብበናል እኮ ያው። አይ ደም እያቀረበ የሚለውን ደሙን ይዞ ማለት ነው፣ ደሙን ይዞ። ነገር ግን ክርስቶስ ይመጣ ዘንድ ላለው ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ለዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ስለዚህ ጎበስ ያዘው፣ አንድ ጊዜ ፈጽሞ ገባ ይላል። አዎ በደሙ ምንድን ነው የፈጸመው? በደሙ ማለት ነው። ምንድን ነው የፈጸመው? የማዳንን ስራ። ስለዚህ አሁን አይሰራውም፣ የማስታረቅን ስራ። ስለ ደም ነው እያወራን ያለን እኮ። አሁን አይፈጽመውም ማለት ነው። በቃ አንድ ጊዜ ፈጽሞ ገብቷል። እሺ እንደዚህ ላስረዳ፣ ይዞ ይታያል። እንደዚህ ላስረዳ። ራእይ ላይ ሄደን ስናይ ማለት ነው። ተው ራእይ ተው ምሳሌውን ማለት ነው። ተው የታረደው በግ ቆሟ ላይ እዛ ጋር በዘመን መጨረሻ ላይ ክርስቶስ የለም አላልንም እኛ። አለ አሁን ደም ይዞ ይታያል የሚለውን አሳየን ያለ ይኸው ይልሃል እኮ አይልም። እሺ ላንብብ፣ አንዴ ልፈልግ። እሺ ናቱ ይፈልግና እናንተ እንደዚህ ይላል እዛው ላይ ማለት ነው። ምዕራፍ ስንት? እዛ ምዕራፍ ማን ነው? ምዕራፍ 9 ቁጥር 24 ነው 21 ላይ እንደዚህ ይላል። እንዲሁም ድንኳኒቱን ለማገልገል በድንኳኒቱ በማገልገያ ሁሉ ላይ ደምን ረጨ፣ ሙሴ ማለት ነው። እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም ይልና እንግዲህ በሰማያት ያሉትን የሚመስሉት ነገር በዚህ ሊነጹ በሰማያት ያሉት በሚመስሉት ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእነርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር ይላል። ክርስቶስ በእጅ ወደ ተሰራች እውነተኛይቱ ምሳሌ ወደ ምትሆን ወደ ቅድስት አልገባም። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህንም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። ነገር ግን እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን ይላል በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ሰዎችም አንድ ጊዜ መሞት ከዛም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎቹን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። በቃ ስለዚህ ኢየሱስ ክርስቶስ በገዛ ደግሞ የገባው ወደዛችኛዋ መቅደስ ነው ማለት ነው። አሁን ምንድን ነው ያወራኸው? ምን ብዬ ምንድን ነው ያወራኸው? በመጀመሪያ ደረጃ አንዴ ገባ፣ በቃ ፈጽሞ ገባ የሚለውን ተስማማል። በምኑ ገባ? አሁን ደሙን ይዞ በአብ ፊት ይቆማል የሚለውን እንድታሳየኝ ነበረ እኮ። በፈልገው አገኘዋለሁ፣ ግን አታገኘውም። ባይዘዌ ይሄው ፕሮቴስታንት የተመሰረተበትን ሙሉ እድሜ ይሰጣሉ፣ አታገኘውም። አሁን ደግሞ ይዞ ይታይ። አሁን ትንሽ ደቂቃ ከሌላ ጋር ተወያዩና እንቀጥላለን። ከአንተ ጋር ነው የምጨርሰው። እዛው 10 ላይ አንብልኝ ይሄንን። ይኸው ፕሮቴስታንት ከተመሰረተበት እድሜ 500 ሰጥቻለሁ። እሺ እድሜ ይስጠን ብቻ ማለት ነው። እዛው 10 ዝቅ በልና ቁጥር 10 ምዕራፍ 10 ላስነብብ። እንዳልቆመ ክርስቶስ አሁን እንዳልቆመ ላሳይህና እኔ ደግሞ ልዝጋው። እሺ አንተ ቆሟል ነው የምትለኝ አሁን ማለት ነው። እኔ ደግሞ እንዳልቆመ
ቆይ አሁን አንተ በምትለኝ መሰረት ቆሟልና ተቀምጧል ልታሳየኝ እንደሆነ አውቃለሁ። በቃ አንዴ ሚውት አድርገው አንተ ቆሟልና ተቀምጧልን አይደለም። በቃ ሚውት አድርገህ ስማኝ አንዴ። ዕብራውያን 10:10 አብረህ ተከታተለኝ እሺ። ይኸውላችሁ ክርስቶስ አንዴ የማዳንን ስራ ያንን መስዋዕት ካቀረበልን በኋላ በአባቱ ቀኝ ተቀመጠ። መቀመጥ ማለት ባይዞ ስራ መጨረስ ማለት ነው። እሺ መጨረስ ማለት መፈጸም ማለት ነው። የብሉይ ኪዳን ሊቀ ካህናት ኦኬ፣ እዚሁ ላይ ለነገሩ ስለሚነግራችሁ ችግር የለውም። 10:10 እንዲህ ይላል ይኸውላችሁ፣ በዚህም ፈቃድ የኢየሱስ ክርስቶስ ስጋ አንድ ጊዜ ፈጽሞ ምን ብሎ ፈጽሞ በማቅረብ ተቀድሰናል። ስለዚህ አንዴ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናት ሁሉ የቶቹ የብሉይ ኪዳን ሊቀ ካህናት ሁሉ ዕለት ዕለት እያገለገሉ እሺ ኃጢአትን ሊያስወግዱ ከቶ የማይቻላቸውን እነዚያን መስዋዕቶች የእንስሳው የፍየል የኮረማውን ማለት ነው ብዙ ጊዜ እያቀረበ ቆሟል። የት ነው የሚቆመው? ቅድስተ ቅዱሳን ውስጥ ኦኬ። በየዓመቱ እያገለገሉ ይቆማሉ። መቀመጥ የሚባል የለም። ለምን? ስለማይጨርሱ ማለት ነው። እሺ ፍጽምና የሚሰጥ አገልግሎት ስላልነበር ያ ማለት ነው። የሌዋውያን የክህነቱ አገልግሎት ፍጽምናን የሚሰጥ አልነበረም። ስለዚህ ምን አለ? ብዙ መስዋዕቶችን እያቀረቡ እነዛን ኃጢአት ሊያስወግዱ የማይቻላቸው መስዋዕቶች እየያዙ ምን ይላሉ? እያቀረቡ ቆመዋል። እሺ እርሱ ግን ክርስቶስ ስለ ኃጢአት አንድን መስዋዕት ማንን? የራሱን ማለት ነው አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ይሄ ነው መጽሐፍ ቅዱሱ። መጽሐፍ ቅዱሱ ጨምቀ የምታወጣው ይሄ ነው። ከተናገርነው ዋና ነገር የሚለ ይሄንን ነው። ባይዘው ሐዋርያው ቅዱስ ጳውሎስ ማለት ነው። ይኸው እርሱ ግን እንደ ብሉይ ኪዳን ሊቀ ካህናት አይደለም። ለምን? ኮምፔር እያደረገን የመጣ የብሉይ ኪዳን ሊቀ ካህናት ኃጢአት ሊያስወግዱ የማይቻላቸውን ስለሆነ እነዛን መስዋዕቶች ይዘው እየቆሙ ነው የሚቀጥሉት። ከዛ ሞት ስለሚይዛቸው ደግሞ እየተተካኩ ይሄዳሉ አለ። ከዛ ግን እርሱ ግን ክርስቶስ አንተ ምን አልክ? ደሙን ይዞ ቆሞ ይታያል አሁን ብላላ አይልም። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹ የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱት የዘላለም ፍጹማን አድርጓቸዋል። ስለዚህ እኔና እናንተ ክርስቲያኖች አንድ ጊዜ በማቅረቡ ነው የምንቀደሰው። ስለዚህ እኔ እናንተ ኦኬ ኦልሬዲ መዳናችንን ያገኘን ማለት ነው። ወደዚህ ሳልቬሽን የመጣን ወደዚህ ቤተክርስቲያን የተጨመረን የክርስቶስን ያንን ቤዛነት ያገኘን። ከዛ ደግሞ ሌላ ደግሞ ማግኘት የሚፈልግ ራሱ ካለ አንድ ጊዜ በቀረበው መስዋዕት ነው። አንድ ጊዜ በቀረበው መስዋዕት የዘላለም ፍጽምናን ያገኛል ሰው አንድ ጊዜ በቀረበው መስዋዕት ብቻ ማለት ነው። እንደውም አለ መንፈስ ቅዱስም ለዛ ይመሰክርልናል። ከዚያ ወራት በኋላ ከነሱ ጋር የምገባው ኪዳን ይህ ነው ይላል። በልባቸው ሕጌን አኖራለሁ በልቦናቸው እጽፋለሁ ይላል። ስለዚህ በልቦናችን የሚጻፈው እንዴት ነው? ልክ ከላይ ሙሴ ምን ብሎ ነበር የመጣው? ሙሴ ደምና ጭራ አነሳ፣ ሄሶጵ አነሳ። ከዛ በኋላ ከውሃ ጋር ቀላቀለው፣ ረጨው፣ በህዝቡ ላይ በመጋረጃው ላይ ረጨው ብሎ አልነበረ? ልብ በሉ፣ መጋረጃ ልባችን ነው። አሁን መጽሐፍ የተባለው ልባችን ነው። ስለዚህ አሁን ይሄንን መንፈስ ቅዱስ ምን ያደርግልናል ማለት ነው? በልባችን ይረጫል ማለት ምኑን? ከጌታ ጎን የፈሰሰውን ውሃና ደም በእያንዳንዳችን በክርስቲያን ልብ ላይ ይረጫል ማለት ነው። ለምን? ያ የሙሴ አገልግሎት ወይ ደግሞ የሌዋውያን አገልግሎት ወይ ደግሞ የብሉይ ኪዳኑ ለሐዲስ ኪዳኑ ምሳሌ ስለሆነ ልብ በሉ። መስዋዕት አለ፣ ከዛን ህዝቡ ላይ ይረጫል፣ መጋረጃው ላይ ይረጫል ማለት ነው አይደለ? ህዝቡ ላይ መጋረጃ ምንድን ነው? ቤተ መቅደስ። አሁን ቤተ መቅደስ ምንድን ነው? እኛ ቤተ መቅደስ ነን። እሺ እኛ ቤተ መቅደስ። ስለዚህ ቤተ መቅደሱ ላይ መረጨት አለበት፣ ልክ እንደ ብሉይ ኪዳኑ ማለት ነው። ለምን? ምሳሌ ጥላ ስለሆነ ማለት ነው። ያ እንዴት ነው የሚሆነው? በመንፈስ ቅዱስ በልባችን ከጌታ ጎን የፈሰሰውን ውሃና ደም ይረጫል ማለት ነው። እሺ ስለዚህ በነገራችን ላይ ዕብራውያን 10:10 ላይ ብቻ አይደለም የሚገርባችሁ ነገር። ዕብራውያን 1 ሲጀምር ምን ብሎ እንደሚጀምር ልንገራችሁ ማለት ነው። እርሱ ዕብራውያን 1:3 ላይ ማለት ነው። እሺ ከላይ ምን ብሎ ነበረ? ሁሉ ወራሽ ባደረገው በልጁ አሁን ተናገረን። እንደው ከሁሉ ነቢያት ሁሉ ይበልጣል ልጁ ካለ በኋላ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ነው የሚለው። ወንድማችን ደግሞ እንደዚህ አይነት ሰዎች ይመጡና ምን ይላሉ? አሁን አልተቀመጠም፣ ቆሞ ደሙን ይዞ ቆሞ። ትቀልዳለህ? እሺ ላውራ። ኤኒዌይስ ይበቃል። ተማር ልደትሻ ምናምን ቀጥሉ። ስለኛ አሁን ይታይ ዘንድ ይላል። እችን ጨርስ። አንተ አሁን ልባችን ነው ቤተ መቅደስ ብለሃል። ክርስቶስ እኛ ውስጥ ሊቀ ካህናት ሆኖ ነው የገባው።
አሁን እኮ ይሄ ትልቅ ጥያቄ ነው የሚጠየቀው። ሁለተኛ ደግሞ ያው አንተ አሁን ያልከው ጋር 25 ላይ እንደዚህ ነው ቤተ መቅደስ ያልኩ ማደሪያ ነን፣ እግዚአብሔር ማደሪያ ነን፣ እኛ ቤተ መቅደስ ነን። መጽሐፍ ቅዱስ ግን ኢየሱስ ክርስቶስ ይወለ ሊቀ ካህናት ሆኖ የገባው እኛ ልብ ውስጥ አይደለም። እኔ ተሳሳታለህ ብዬ በፍጹም አልጠበቅኩም። ወደኛ ልብ ገባ አላልኩም፣ ወደ ቤተ ክርስቲያን ገባ ነው ያልኩ። አይምሮም ጆሮም ሳይኖር እንዴት ይሆናል? ልደት ሲያቀጥሩ ተው እንደዚህ አትበለኝ። ያልኩትን ቢያንስ ድገም እንጂ እኔ ወደኛ ልብ ገባ አልኩ እንዴ? እሺ ስለኛ አሁን ይታይ ዘንድ እግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ገባ ይላል። አንዴ ሚውት አድርገው ዳንኤል። አንዴ ስለኛ ይታይ ዘንድ የተባለው መስዋዕትን ያቀርብ ዘንድ ወደ ሰማይ ገባ። ሰማይ የተባለች ነሳሰርሊ ይሄ የምታየው ደመና ያለበት ሰማይ አይደለም። እኔ እንደሱ አላልኩም። ስለ መቅደስ ነው። ስለኛ አሁን ይታይ ዘንድ እኮ ይላል። አሁን መታየት ማለት ነው ማለት ነው። ነገርኩ እኮ መስዋዕት ማቅረብ ማለት ነው። በፕሬዘንት አድርጎ የነገራቸው ሐዋርያው ቅዱስ ጳውሎስ መስዋዕቱ ዘላለማዊ ፈንክሽናል መሆኑን ለመናገር ስለፈለገ ነው። ይሄው እዛው ላይ እኮ የሚገርምህ ነገር ነገራቸው። አንተ እኮ የመስማት እንትንህ ነው እንጂ ይቅርታ ነው ወንድሜ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም። ይሄው ወደዛ ቅድስት የሚገቡት ሌዋውያን ካህናት ነበሩ። ምን ሊያደርጉ ነው የሚገቡት? መስዋዕት ሊያቀርቡ። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ አለ። ስለዚህ መስዋዕት ለማቅረብ ይሄው ራሱ አሁን እኮ መስዋዕት ያቀረበው የት ነው? በምድር በሰማይ ነው። ደሙን ይዞ እኮ የገባው ጌታ ሆይ መስዋዕት ያቀረበው የት ነው? በምድር ላይ በመስቀል ላይ መስዋዕት አድርጎ ደሙን ግን ወደ ቅድስት ይዞ ገብቷል። መቼ? አሁን ይታይ እኮ አለ። አሁን ይታይ ዘንድ ገባ ማለት ምን ማለት ነው? እሺ ጥሩ። መቼ ነው መስዋዕት ያቀረበው? መቼ ነው ደሙን ይዞ የገባው? ቆይ አንዴ መቼ ነው መስዋዕት ያቀረበው? ደሙን ይዞ ግን ወደ ቅድስት በደም ወደ ተመረቀችው ቅድስት ይዞ ገብቷል። ደሙን መቼ? ቶ አትቀላቅል። የተመረቀችው ምናምን ተው አትበል። ወዴት ማለት ወደ አንዴ ዳንኤል ምን ሆነ ነው? እሺ ልስማ። መቼ ነው ደሙን ይዞ የገባው? ባረገ ሰዓት። እስቲ ባረገ ሰዓት ደሙን ይዞ ገባ የሚለውን አሳየን። አሁን ይታይ ዘንድ ገባ ይልሃል እኮ በቃ ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ አይልም ወደ እሷ አይልም። ክፍሉን በራስ አውድ ነው ጠምዝዘ እየተረዳ ያለው አይልም። እንደዛ ደም ይዞ አይደለም የገባው ወደ ቅድስት። አንዴ በገዛ ደሙ ገባ ማለት የገዛ ደሙን አቀረበ ማለት ነው። ሌላ እንትን ሁሉ እኮ ራስ አልከኝ እኮ ራስ አልከኝ። ልክ ነህ። ደሙን አቀረበ አልከኝ። ቁጥር 24 ቆይ አንዴ ቁጥር 24ን ብቻ ላውራ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም ማለት። የእውነተኛይቱ ምሳሌ ወደምትሆን ቅድስት የሚገባው ማለት ሊቀ ካህን አሮን ምን ሊያደርግ? ሊያስታርቅ ሊያማልድ ነው። እሺ እሱ ግን ወደ ሰማይ ነው የገባው አለ። ኦኬ ሊያስታርቅ ቆይ አንዴ ሊያስታርቅ ሊያማልድ ማለት ምን ማለት ነው? አልገባኝም። በቃ ስለኛ በእግዚአብሔር ፊት ይታይ ዘንድ አሮን ይማልድ ነበር እንዴ? ማን ነው እግዚአብሔር የሚማልድ ሰው አግኝቶ ነበር እንዴ? አሮን ቆይ አሮን እዚህ ጋር አሮን ቅድስት ውስጥ የሚገባው ለምንድን ነው? ሊያማልድ በዓመት አንዴ ምን ይዞ ነው የሚገባው? ምን ይዞ ነው የሚገባው እኮ? ስማኛ ናታኒም ደም ይዞ ዳንኤል አንዴ ሚውት አድርገው፣ እግዚአብሔር ፊት ይቆም ነበር። ሚውት አድርገው አንተ ሚውት አድርገው በቃ። አሮን ለምንድን ነው የሚገባው? ቅድስት ውስጥ ቅድስተ ቅዱሳን ውስጥ ቅድስት ውስጥ ሳይሆን ቅዱሳን የህዝቡን ኃጢአት ይዞ ደም ይዞ እስራኤልን ወይም እስራኤልን ህዝብ ወክሎ መስዋዕት ለማቅረብ አይደል? በልብስ ይቆም ነበር እኮ መስዋዕት ለማቅረብ በቃ መስዋዕት ለማቅረብ እሺ እኮ ደሙን ይዞ ይቀርብ ነበረ። ያ በእጅ የተሰራችው ድንኳን ውስጥ ቆይ ኧረ በእናትህ በእጅ የተሰራችው ድንኳን ውስጥ አሮን መስዋዕት ይዞ ይገባ ነበር አልነበረም? ያለ መስዋዕት መግባት ስለማይችል ማለት ነው። ያለ ደም ይዞ መግባት አይችልም ባዶ እጁ። ናታኒም ልክ ነህ። አዎ አሁን ቆይ አስጨርሰኛ። ደም ይዞ ይገባል። ደኔና ጨርሰኝ እያወራሁ አይደል? ደም እሺ አሮን ወደ ገባበት ወደዛች ቅድስት አሮን መስዋዕት ሊያቀርብበት ወይ ደግሞ የአሮን ካህናት ወይ ሌዋውያን ካህናት ወደሚገቡበት መስዋዕት ይዘው መስዋዕት ለማቅረብ ወደሚገቡበት ቅድስት አልገባም። ነገር ግን ወደ ሰማይ ገባ አለ። ወደ ሰማይ ገባው ምን ለማድረግ ነው? ማቅረብ። እሱም ደሙን ያቀረበልን የት ነው? በሰማይ ጥቅስ እያለ እኮ ነው እንዴ? አረ ናታንም እያነበብከው ነው። ደሙን ያቀረበልን የት ነው? እንዲህ የሚታይ ስለዚህ ሲሰቀል አይደለም ማለት ነው። እኔ ስለ ስቅለቱ አላወራውም፣ ስለ ደሙ ነው ያወራው። እኔ ጠየቅኩ ስለ ስቅለቱ አወራሁ። እኔ ሲሰቀል አላቀረበልንም። በሰማይ ነው ይዞ ገባ የሚለው መጽሐፍ ቅዱስ። አሮን ቆይ እሺ ይኸውልህ
ቆይ አንተ እንደዚህ ላስረዳ ስማኛ። አሮን ደሙን ይዞ ደሙን የእንስሳው ናትሻ ማለት አይበቃም። አይ እንትን ግራ እንዳያጋባሾችን ብቻ እንትን ልበልና አንተ ቀጥልላቸው። እሺ ያ መስዋዕት እንደዚህ በጣም እንዲድርቅ ከሆነ በስማ እንደዚህ አይነት ጥመት በጣም ከባድ ነው። መስዋዕት የቀረበው አንዴ ነው። ይኸውላችሁ እንዴት አድርጋችሁ አስቡት መሰላችሁ? በጣም ቀላል ነው ለመረዳት ራሱ ማለት ነው። እንደ አንዳንድ ግራ የገባችሁ ሰዎች ካላችሁ በአጭር አድርጌ ንገራችሁ። የብሉይ ኪዳን ነገር ነበር፣ ከዛ የአዲስ ኪዳን ነገር አለ። የብሉይ ኪዳኑ ነገር ሙሴን እግዚአብሔር ወደ ተራራው ይጠራውና ከዛ በኋላ ይሄን ስራ፣ ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ ትለዋል። ኦኬ ይለዋል። ለምንድን ነው የሚለው? እንደዛ ለሚመጣው ለእውነተኛው ወይ ደግሞ ለአማናዊ ነገር ምሳሌ ስለሆነ ተጠንቀቅ እያለ ያዘዋል። ከዛ ውስጥ አንደኛው የቤተ መቅደሱ አገልግሎት ነበረ። ለሙሴ ሲሰጠው እግዚአብሔር በተራራው ይጠራዋል። ከዛን ቤተ መቅደስ ስራ አለኝ፣ ከዛን ከህዝቡ ጋር በዛ በኩል እገናኛለሁ ይላል እግዚአብሔር። ወርዳለሁ፣ ከዛ መስዋዕት ታቀርቡልኛላችሁ ይላል። ሁለት ድንኳን አለ፣ ሁለት ክፍል ያለው ነገር ይሰራል። በየሄዱበት እየተንቀሳቀሰች ያቺ ተበርናክል ተንቀሳቃሽ ድንኳን ቤተ መቅደስ ትባላለች። እዚች ቤተ መቅደስ ውስጥ ቅድስና ቅድስተ ቅዱሳን የሚባል ክፍል አለ። ቅድስተ ቅዱሳን ውስጥ ሊቀ ካህናት ብቻ ነው የሚገባው። እሱም በዓመት አንዴ ነው የሚገባው። እሱም መስዋዕት ይዞ ነው የሚገባው። ምን ለማድረግ? ለህዝቡና ስለ ራሱ ኃጢአት ሊያቀርብ ማለት ነው። እሺ ከዛ በኋላ አሁን ይህን እያነጻጸረ ሐዋርያ ቅዱስ ጳውሎስ ምን ይለናል መሰላችሁ? ክርስቶስ በእጅ ወደ ተሰራችው ያኔ በሙሴ ጊዜ ወደ የእውነተኛይቱ ምሳሌ ወደምትሆነ ወደዛች ቅድስት አልገባም እና ወዴት ገባ? በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ አለ። ሰማይ የሚለውን መፍታት አለብን። ሰማይ የሚለውን ብቻ ሳይሆን መታየት የሚለውን መፍታት አለብን። ሰማይ የሚለው መቅደስ ነው። እንዴት? ማን ነው? ሰማይ የሚለው መስቀል ነው። እንዴት? አሳያችኋለሁ። መታየት የሚለውን መጀመሪያ ስንፈታ ማለት ነው። መታየት ማቅረብ እንደሆነ እዛው ቁጥር 25 ላይ ይናገራል። በየዓመቱ የሌላው እንደሚይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ማለት። ስለዚህ ማቅረብ ማለት ነው። መታየት ማለት ማቅረብ ማለት ነው። ኦኬ መታየት ማለት ማቅረብ ማለት ነው። መማለድ ማለት ግን መታየት ማለት ሳይሆን ማየት ይሆናል ማለት ነው። ካስታወስክ ልደትሻ ከነዚህ ከታናናሾች አንዱን እንኳን አትናቁ፣ መላእክቶቻቸው የአባቴን ፊት ያያሉ ይላል አይደለ? ያያሉ ማለት ይለምናሉ ማለት ነው። ስለዚህ ይማልዳሉ ማለት ነው። መታየትና ማየት ይለያያል። ማየት ሲሆን የእግዚአብሔርን ፊት ያያል ከሆነ ይለምናል ነው። እሺ መታየት ማለት ግን ማቅረብ ማለት ነው። እሺ ሊቀ ካህናት በየዓመቱ የሌላው እንደሚይዘው ወደ ቅድስት እንደሚገባ ራሱ ብዙ ጊዜ ሊያቀርብ አልገባም ማለት። እንዲያ ቢሆን ደግሞ ደጋግሞ እንደው በየዓመቱ ሁሌ በገባ ኖሮ እያለ ከስር ሲነግረን ያለን። ስለዚህ መስዋዕት ያቀረበልን የት ነው? በቀራንዮ አደባባይ በመስቀል ነው በቃ። እና እግዚአብሔር እዛ ነው የታየልን። በነገራችን ላይ እግዚአብሔር ፊት ለመባል ነሳሰርሊ ሰማይ መሆን የለበትም። ለምሳሌ ዮሴፍ ምንድን ነው ያለው? እንዴት በእግዚአብሔር ፊት ይህን ነገር አደርጋለሁ አይደል ያለው? የት ምድር ላይ ሆኖ ነው አይደለ? ስለዚህ በእግዚአብሔር ፊት ነን እኛ። አሁን በነገራችን ላይ አሁን ላይ ራሱ እኛ በእግዚአብሔር ፊት ነን። እሺ እና በመስቀልም ባለ ሰዓት ክርስቶስ በእግዚአብሔር ፊት ነው በነገራችን ላይ። እና ከፊቱ ወደየትም ዞር ማለት አንችልም እኛ ለምሳሌ አይደል? ስለዚህ በሁሉ ነው ያለው። ለዛ ነው እና የተወሰነ ቦታ ሰማይ እቺ ደመና ያለበትን ሰተን እግዚአብሔር ፊት እዛ ውስጥ ነው ያለው የሚል ነገር የለም። ካረገ በኋላ ምናምን የሚለው ይሄ የህፃናት ጨዋታ ነው። እንደተሸቀጥል ይቆያል። ቃል የተሰማልን ናቲ፣ እግዚአብሔር አምላክ በእድሜ በጤና ይጠብቅልን። በጣም እናመሰግናለን። ሙሌ እሺ፣ ሱዛና ነው የሚለው። ገብታችሁ ማታውሩ ከሆነ ቶሎ እኔ ደግሞ ችግር ሙሌ አለው ነኝ። ሙሌ ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? አይ እኔ እንኳን ከኦርቶዶክስ ነኝ እና አጋጣሚ አንድ ጥያቄ የፈጠረልኝ እንትን ስላለ ነው ጠይቄ የመጣሁት ልደቴ። እሺ አስቸኳይ ካልሆነ ጠብቀን። እሺ አስቸኳይ ነው በጣም። እሺ አይ ችግር የለውም። እሺ ጠብቃችኋለሁ። አላታይ ጠብቃችኋለሁ። ችግር የለውም። እሺ የተማማርክ ጠብቀን ከታች ወንድማችን። ሌላ እሺ ከአብ ምንድን ነው? ከአብ ቸር ነው የሚለው። እሺ
ፕሮቴስታንቶች አላችሁ? ኦርቶዶክሳውያን ጥያቄ ካላችሁ መጨረሻ ላይ ጠብቁኝ። እሺ መጨረሻ ላይ ጠብቁኝ እናንተ። ኦኬ ነበሩ እኮ የአገር ነበሩ። አንተ ገስት ሪኩዌስት ላይ አንድ ባንድ ነው የወጡት። ምን አሰበህ እንጂ አንዳንድ ቁጥር ጻፉልኝ እስኪ። ከኦርቶዶክስ ቤተክርስቲያን ውጭ የሆናችሁ ሰዎች ፕሮቴስታንቶች አንዳንድ ቁጥር ጻፉልኝ። ደህና ነኝ እግዚአብሔር ይመስገን። ኮመንት ላይ አይቻቸው ነበረ። ገና ጥያቄ እንፈጥርባችኋለን። የደከመ ሰው ኮመንት ነው። አሁን አንድ ፔንቴ ማለት ነው እናቴ እኛ ላይ ጥያቄ ሲፈጥርብን አስቦ እስኪ ሞኩ እኮ ካላዝናኑ ደስ አይላችሁም? የሆነ ኮመንት አለ አድርገው ማለት ነው ጥያቄ ነው የሚፈጥርብን። የእንትን አይተህ ኤርሚያስ መጣብህ የሚል ኮመንት ገጥሞ ያውቃል? ላይቭ ላይ መጣልህ አርጎት ነው አልኩት። አንዱ በመጣ መጥቶ በተገላገለ አይገባም እንጂ ኤርሚያስ ሞቶ ነው እንደ በአባቶችም ይሁን አንዴ ጭራሽ ኤሬኒስ ዞር በል ዳሪያስ እስከ ጥግ ነው። አባቶችንም እኮ ነው መኩ ወይ አሁን ደግሞ ናትና ብሬክ ተወስድ ነው። ከዚህ ልጅ ጋር አውራ በቃ ከብሩክ ስማለኝ ከዚህ ልጅ ጋር ማድረግ መኩ በትትና ሰውራ ብሩክ በስነ ስርዓት አውራ። ምክንያቱም አይተናል፣ አልተስማማል። እኔ እናንተ ተሰለቻችን ገና በሁለተኛ ቀን አይተናል። ማውራት የማይፈልግ ኖ ብንጨርሰው ደስ ይለኛል። አንተ እኮ ስለምታስወጣ ነው የሆነ ሰዓት ላይ አንተ ነው። እኔ ደግሞ በባህሪ ምን መሰለህ ምንም አይሰማም፣ የሚያወራው ነገር ድምፅ አይሰማም። ኔትወርክ ይሆን ማለት እያወቅህ እኮ ድርቅ ስለምትል እኮ ነው። እኔ እንደዛ አልወድም። ገብቶሃል? ጥያቄ ስጠይቅህ በቀጥታ ካልመለስ እኔ ስጠይቅህ በቀጥታ ነው የምመልሰው። አንተ ስጠይቅህ ግን እንዲህ ዙሪያ ጥምጥም በቻይና በእንትን አድርገው ወደ ኢትዮጵያ መጣ ከሆነ አስቸጋሪ ብዙ እንደዚህ አይነት መልስ ያስፈልጋል። ነገር ላይ ደስ ይለኛል። ከቻልክ የማታውን ሁሉ ብንጨርሰው ደስ ይለኛል። የትላንቱን ሁሉ ብንጨርሰው ደስ ይለኛል ከቻልክ። ዛሬማ በሌላ ርዕስ እኮ ነው የተወያየን ያለ ነው። የሰማህ ነው ይመስለኛል። እና ልክ የሆነ ርዕሰ ጉዳይ ሲነሳና አንድ ሰው እያለ ላውራበት እባክህ። ኔትወርኩ እየቆየ ስለሚደርስ ነው የገባው አይደለም። እኔ ጋርማ ኔትወርኩ ግሪን ነው እኮ ጥሩ ነው። አንተ ጋር ይሆናል የኔ ነው። ገና ሳንወያይ ነው ከዚህ ልጅ ጋር የምንጨቃጨቀው። መኩ ቀጥሎ በቃ እኔ በዚህ አቅም ከዚህ ልጅ ጋር በረሃብ ቦት እስቲ ሁኔታውን እንደተወሰነ። እሺ ብሩክ እንደምን አለ? ተገናኘን ይመስለኛል። እሺ ወደ ጥያቄ ልግባና ክርስቶስ አሁን በሰማያት ይጸልይልሃል ወይም ይለምንልሃል? አይለምንም። ቴንክ ዩ። እሺ አሁን ከመጣው ልጅ ጋር በጣም ተቃራኒ ነው ማለት ነው። አሁን አልተረዱት ምን መሰለህ? ክርስቶስ ኢየሱስ አንድ ጊዜ መስዋዕትን በመስቀል ላይ ሲያቀርብልን ዘላለማዊ ነው። የለመነልን ልመናም ዘላለማዊ ነው። ይቅር በላቸው ሲል በመስቀል ላይ እሱም ዘላለማዊ ነው። አሁን ወደ ቅድስተ ቅዱሳን ደሙን ይዞ ገባ ስንል በእግዚአብሔር ፊት ይታይልን ስንል በመስቀል ላይ የታየልን መታየት አሁንም በቅድስተ ቅዱሳን አሁንም እየታየልን ነው። ያ መታየቱ ለሁለተኛ ጊዜ ማለት ነው። እንዴት ነው እንጂ አሁን እንዴት ነው የሚታየው? ወይ ያስረዳው ታላገኘኝ ይጠይቅ። እያልኩኝ ያለሁት ምንድን ነው? አሁን ይለምናል ስንል ያማልዳል ጌታችን ኢየሱስ ክርስቶስ ስንል እያወራን ያለ ነው። በመስቀል ላይ አንድ ጊዜ ጸለየው ጸሎት አለ፣ ያማለደ ምልጃ አለ፣ ያቀረበው ሳክሪፊኬሽን አለ። ያኛውን አሁንም ይዞ ገባ። ምን ስለሆነ? ፍጹም ሰው ፍጹም አምላክ ስለሆነ
በሰውነቱ ሶሪ አንዴ ቆይ እሺ ስልክ ገብቶበት ነው መሰለኝ። ተመልሻለሁ። ይቅርታ ምን እያልኩኝ ያለሁት ሁሉም ሰው እዚህ ጋር መረዳት ያለበት ነገር አሁን ክርስቶስ ኢየሱስ በአብ ቀኝ ሆኖ እየለመነልን ነው? ኖ አይደለም። አንድ ጊዜ ግን ያቀረበው በቀራንዮ ላይ ያቀረበው አንድ ጊዜ መስዋዕትን አቅርቧል። ያ መስዋዕቱ ዘላለማዊ ነው። ዘላለማዊ ነው ስንል ምን ብለናል? በዕብራውያን መልእክቱ ላይ ሲናገር ወደ ቅድስተ ቅዱሳን ምኑን ይዞ ገባ ይላል? ይዞ የገባው ደሙን ነው። ደሙን ይዞ የገባው ሁለተኛ ጊዜ ስለማን ሊታይ ነው? ስለኛ ስለ ኃጢአታችን ሊታይ ነው። ባክዋርድም ፎርዋርድም ለሞቱትም ኦኬ በብሉይ ኪዳን ላሉትም አንድ ጊዜ ያቀረበው ጸሎት ኦኬ ዘላለማዊ ሆኖ በማን ፊት ይታይልናል ማለት ነው? በእግዚአብሔር አብ ዘንድ ይታይልናል ማለት ነው። ግን አሁን እየጸለየ በየቀኑ እኛ ስለሰራነው ኃጢአት እየተንበረከከ ወር ጸሎትን እያቀረበ ግን አይደለም። ስለዚህ አሁን ምልጃ ላይ አይደለም ማለት ነው። ምልጃን እያቀረበ አይደለም ማለት እንችላለን። ምልጃ ነው፣ ዘላለማዊ ነው እኮ አልኩ። አሁን መኩ ከተረዳኸኝ ዘላለማዊ ነው ምልጃው። እንደ ሌሎች ካህናቶች ብሩክ ቆይ እንድትለይልኝ አንድ ያዝ አድርገው። ኢየሱስ ክርስቶስ አሁን እየማለደ አይደለም ነው ወይስ አሁን እየማለደ ነው? ይሄ ለይልኝ። አሁን እየማለደ ነው ወይስ ቆይ አንዴ አሁን መለየት ያለብህ በቀራኒው ላይ የሰራውን እኛም እንስማማለን። አንድ ጊዜ በሰራው በቀራኒው ላይ ለዘላለም የሚለው ሁላችንም ነው የምንስማማ ክርስቲያኖች። እኛ ኦብቪስሊ በዚህ እንትን እንላለን። እየጠየኩ ያለው ግን ክርስቶስ አሁን ላይ ምልጃ ላይ ነው። ምልጃን እያቀረበ ነው በእግዚአብሔር ፊት ወይም በአብ ፊት ብለን ታምናለህ ወይ? አዎ ያ ቃሉ ነገርኩህ እኮ አሁን ላይ እያቀረበ ነው አይደለም። ያ ቃሉ ነው አሁንም እየታየ ያለው። ያ ምልጃው ነው አሁንም ያማልዳል የምንለው። አሁን ለምሳሌ መኩስ ጠይቅ። አሁን አንድ ሰው አሁን ከሙስሊም ወደ ኦርቶዶክስ ቢመጣ ቆይ ከሙስሊም ወደ ኢየሱስ ቢመጣ አሁንም ያድነዋል አይደለ? ደግሞ ዛሬ ነው ሰው ይመጣ ያ አንድ ጊዜ ያቀረበው ደግሞ አዎ ምልጃው አንድ ጊዜ ያቀረበው ምልጃው የለበትም። ስለምን ምልጃው ልመና ምልጃው የለበትም ወይ? በመስቀል ላይ ቆይ ደሙ አለ። በደንብ አዳምጠኝ። ደሙ አለ። ኦኬ ያቀረቡ ደግሞ አባቴ ሆይ ይቅር በላቸው ያለው አለ እና ደግሞ ሌላ የጸለያቸው ጸሎቶች አሉ። እነሱ ጸሎቶችና ያቀረበው ደሙ አሁን ለሚመጣ አሁን ለሚድን ሰው እያማለደው ነው አይደለም? ደሙ አያማልድም። ሲጀመር ደሙ ያማልዳል ሳይሆን ያስታርቀዋል እኮ። አሁን ገብቷል አባባል ቤዛ ይሆንለታል ማለት ነው። ደሙን ተስማምተናል። እኔ አሁን ምልጃውስ የለም ወይ እያልኩ ነው። አሁን አንድ ሰው ሲልን ምልጃውስ የለም ብሎ ነው የለምነው። ለአንድ ጊዜ ለቤተ ክርስቲያን የሊቀ ክህነት ምልጃን አቅርቧል። እርሱም ደግሞ ቤተ ክርስቲያን እኔና አብ አንድ እንደሆን እናንተም አንድ የሆኑ ዘንድ ብሎ ምልጃን እንዳቀረበ በዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ በፊት ይህንን እንዳቀረበ እናውቃለን። እሱን አይደለም እየጠየኩኝ ያለው። እሱ ደግሞ ለቤተ ክርስቲያን ለዘላለሙ ይሆናል። ጥያቄ እሱ አይደለም። ምን እያልኩ ያለሁት አንድ ሰው አሁን ከሙስሊም ወደ ጌታ ቢመጣ ይድናል አይደለም? በክርስቶስ ቤዛነት አንድ ጊዜ በፈጸመ ይድናል። ሲድን ደሙ ብቻ ነው ወይስ ጌታችን ኢየሱስ ክርስቶስ በመስቀል ላይም በዮሐንስ 17 ላይም ያቀረባቸው ምልጃዎችም አንድ ላይ ሆኖ ነው? ምን ብሎ ማለት አይከፈልም። አባቴ ምን ያደረጉትን አያውቁም እና ይቅር በላቸው አለ። እሱ አንድ ላይ የለም፣ ምልጃው ላይ የለም። ለማን ነው ያለው እሱ? ቆይ ሊቀ ካህን ሲገባ ለማን ነው ያለው እሱ? የሚያደርጉትን አያውቁም እና ይቅር በላቸው ያለው ለማን ነው? ለሚሰቅሉትም ለሚያደርጉት ለነበሩትም ለሁሉ እና እኛ እየሰቀልነው ነው ለእኛ መለከታል። ይሄ አይደል ያ እንታን አረዳድ ነው። ኦኬ አሁን ክርስቶስ ኢየሱስ ያለምንም ምልጃ አሁን እኮ ኦርቶዶክስም ራሷ እኮ ታምናለች። አንድ ጊዜ አማልዶናል ነው የምትለው። ኦኬ ስታወራ የምትለው አንድ ጊዜ አማልዶናል። በዮሐንስ ወንጌል ምዕራፍ 17 ላይ በተጠቀሰው ላይ ክርስቶስ አሁን ለቤተ ክርስቲያን ምልጃን አቅርቧል፣ ለሊቀ ክህነት ምልጃ አቅርቧል። ለእኛም ይጠቅማል ያ ምልጃ እስከዛሬ ድረስ። ግን አንድ ጊዜ ፈጽሞታል ነው። ዲያቆንዬ ለእኔ እኮ ቀላል ጥያቄ ጠየቁ። አንድ ሰው ሲድን አሁን ደሙና ምልጃው አንድ ላይ ሆኖ ነው አይደለም የሚያድነው እያልኩ ነው። አይከፈልም። ለዘላለም አንድ ጊዜ የፈጸመው ለሁላችንም ይሆናል በቤተ ክርስቲያን ውስጥ። አሁን ስማኛ መኩይ፣ አሁን ለኔ እያልኩኝ ያለሁት ደሙና ምልጃው ነው አንድ ላይ የሚያድነው። ይሄን ሰውዬ ከሙስሊም የመጣው ሰውዬ ኦር ደሙ ብቻ ነው ያድነዋል እያልኩ እያልኩ ክሊር ነው ጥያቄ። አሁን በደንብ አስተውልሽ። አሁንም በድጋሚ የማቀርብልህ
ጌታችን የሚያድነን በነገራችን ላይ ደሙ ነው፣ የክርስቶስ ደም ነው። ቤዛ የሚሆነን የክርስቶስ ደም ነው። አስጨርስ እስከ መጨረሻ ድረስ። ኦኬ ክርስቶስ ምልጃን አቅርቧል። አዎ ምልጃ ያቀረበው ያ ምልጃ ለምንድን ነው የሚጠቅመው ከተባለ ክርስቶስ በልመና አይደለም ሲጀመር ያስታረቀን ወይም ያዳንን በልመና አይደለም፣ ለምኖ አይደለም። ታዲያ ምንድን ነው ከተባለ እኛ እኔና አብ አንድ እንደሆን ሁላችንም አንድ እንደሆን ያለውን እሱ ለዘላለም በቤተ ክርስቲያን ውስጥ ይጠቅመናል። አሁንም እየጠቀመን ነው፣ ወደፊትም ይጠቅመናል። ይሄ ደግሞ በቤተ ክርስቲያን አንድ መሆኗ ውስጥ ወይም ደግሞ አንድ አካል በመሆናችን ውስጥ የሚጠቅመን ነው። ክርስቶስ ያዳንን በቤዛነቱ ነው። ያ ቤዛነት ደግሞ ለዘላለም የሚሆንን ነው። እሱም ደግሞ ለድህነታችን የመዳን ጉዳይ ነው ማለት ነው። ለመዳናችን አሁን ደሙ ብቻ ነው እያልከኝ ነው መኩ? አሁን አናስፋውና ደሙ ብቻ ነው እያልከኝ ነው? አሁን አንድ ሰው ወደ ጌታ ሲመጣ የሚድነው ደሙ ብቻ ነው የሚያድነው እያልከኝ ነው? ምልጃው የለበትም፣ ምልጃው ይካተታል እያልከኝ ነው? ቤዛነቱ ማለት ምልጃው ምኑ ነው? ምልጃው ይካተታል፣ ግን ምልጃው ምን የሚል ምልጃ ነው የሚካተተው? ይኸውልህ ክርስቶስ ኢየሱስ በምድር ላይ ሆኖ አሁን በሰማይ ያልታረቀ። ቆይ አንዴ፣ ምን የሚል ምልጃ ነው የሚካተተው? አንዴ ምን የሚል ምልጃ ነው የሚካተተው? ይካተታል ብያለሁ። ቆይ እኔ የሚካተተውም ለቤተ ክርስቲያን አንድ ጊዜ የጸለዩ ጸሎት ለዘላለም የሚሆን ያንን ያካትታል ብያ አንተ የጠየቁት ሁሉ ስለ ዓለም ሁሉ አልለምንህም ስለሰጠኝ እንጂ እያለ የለመነው። ቆይ አንዴ አሁን እኮ በጣም ቀላል ስለሆነ ጊዜ እንዳንወስድ ነው። አሁን አንድ ሰው ከሙስሊም ወደኛ ሲመጣ ቆይ አንዴ ጥያቄን ተረዳኝ ነው። ቆይ አንዴ ተረዳኝ። ተረድቻለሁ። ቆይ አንዴ ለምንድን ነው ቆይ የምትለኝ? የተረዳው አንዴ ቆይ ማለት ስንቴ ነው የሚመልስልህ? ብሩክ ምናልከኝ ለደት መለሰልህ እኮ እየሰማሁ እዚህ ጋር ቁጭ ብዬ አንዴ አዳምጠኝ። እኔ እዚህ ጋር ቁጭ ብዬ እየሰማሁ 50 ጊዜ ይጠይቀዋል፣ 50 ጊዜ ይመልስልሃል። አንድ ሰው ከሙስሊም ወደ ኦርቶዶክስ ቢመጣ ወደ እውነተኛ ሳውራ አታውራ ወደ ኦርቶዶክስ ቤተክርስቲያን ሲመጣ ምልጃው ነው ወይስ ደሙ ብቻ ነው የሚያድነው አልከው። ምልጃው ስትል የትኛው አለና ለየ። ከዛ የትኛው አለ የሚካተተው ዮሐንስ ወንጌል ምዕራፍ 17 ቁጥር 20 አባቴን እናንተ አንድ እንደሆነ ከቃላቸው የተነሳ አንድ የሆኑ ዘንድ ስለነሱ ለምናለሁ የሚለው አዎ ከመዳኑ ጋር ይገናኛል አለ እሱ። ይሄኛውን መለሰልህ። ይሄ ታላቅ የሊቀ ካህናት የቤተክርስቲያን ጸሎት ስለሆነ ብሎ ታዲያ ምንድን ነው የምጠይቀው? አሁን በደንብ አዳምጠኝ። አንተ መመለስ ከቻልክ አዳምጠኝ። እኔ እያልኩኝ ያለሁት ይህ ሙስሊም ሰዎች ወደ ጌታ ሲመጣ የሚያድነው ደሙ ብቻ ነው ወይስ ክርስቶስ ኢየሱስ በምድር ላይ ሆኖ የለመነው ልመናም አለ? ያ ምልጃውንም ኢንክሉድ አድርጎ ነው ወይስ በምድር ላይ የትኛው አይደለም? የትኛው የትኛው ልመና? አባቴ 17 ላይ ያለው ዮሐንስ 17 ላይ ያለው አባቴ ሆይ ስለሰጠኝ ስለ ዓለም አልለምንህም እያለ የለመናቸው ልመናዎች አሉ። በመስቀል ላይም ሆኖ ደግሞ የለመናቸው እሱንም አልነገርም እኮ አንተ እኮ ማለት ነው ጆሮ ስለማይሰማ እኮ ነው። ይሄን አትጠቀምበትም። ስንቴ ነገረ ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ያለው አባቴ ሆይ እኔና አንተ አንድ እንደሆን ከቃላቸው የተነሳ አንድ ይሁን ዘንድ ስለነሱ ለምናል። ስለነሱ ብቻ ሳይሆን በስሜም ስለሚያምኑት ጭምር ነው ብሎ እስከ ዓለም ፍጻሜ ድረስ በክርስቶስ ኢየሱስ አምነው ወደ ጌታ ለሚመጡትም ጭምር ይህ የቤተክርስቲያን አንድነት ጸሎት ይሰራል አለ። ሞኬ ስንቴ ይመልስልህ? እሱ ተግባባን እኮ ልደት በደንብ አዳምጠን። እሱ ተግባብተናል እኮ እና ታዲያ ምንድን ነው የምትለው ታዲያ? የእኛ እኮ ጥያቄ አለ እኮ የእኛ ጥያቄ እንደዚህ አድርገህ መልስልኝ። ከዚህ በላይ ምን አይነት ስትሪት መልስ መልስልኝ? እንደዚህ አድርገህ መልስልኝ። እሺ ችግር የለውም። እኔ አሁን ሌላ ነበር ጥያቄ። አሁን ያ ሰውዬ ሲመጣ ወደ ክርስቶስ ሲመጣ፣ ስለዚህ ደሙና ምኑ ነው የሚያማልደው? የለመነልን ልመናው ነው የሚያማልደው ማለት ነው። አንዴ መሀል ላይ እንዳትገባ። አጠቃላይ ሰዎች የሚድኑት በክርስቶስ ኢየሱስ። ሞክ ይቀጥልሽ። እኛ ብለናል ወይ ነው አሁን ያቀረበው። እኛ በክርስቶስ ልመና ነው ብለናል አላለን? በቤዛነቱ ብለን በጣም በተደጋጋሚ ብሩኬ፣ አንድም በድጋሚ ቆይ አንዴ የመጨረሻ እናቀርብና ወደ እኔ ጥያቄ ነው የሚመለሰው። አሁንም ጌታ ኢየሱስ ክርስቶስ አዎ ምን አድርጎልናል? በቤዛነቱ አንድ ጊዜ አድኖናል። የሊቀ ክህነትንም ምልጃ አቅርቧል። ያ ደግሞ ለዘላለም የሚሆን ነው፣ ለሁላችንም ለዘላለም የሚሆን ነው ብለን እናምናለን። ክርስቶስ አሁን ላይ ምልጃን ያቀርባል ወይ? ጥያቄ ነው። አይ አያቀርብም የሚለው ቆይ በጌታ ቆይ ልጨርስ አንድ ሚኒት አድርገው። አሁን ምልጃን አያቀርብም የምትል ከሆነ ራይት በቃ ተጨባበጥን ማለት ነው። ኖ በዛው አንድ ጊዜ ባቀረበው ውስጥ ደግሞ ኖ አሁን ላይ ያቀርባል ካልክ አልተግባባንም። አይ አያቀርብም አንድ ጊዜ ባቀረበው ለዘላለም ይሆናል ያ ይጠቅመናል
ያንን በዛ ውስጥ ድነት እናገኛለን የምትል ከሆነ ደግሞ ተስማማን ማለት ነው። ግዴታ መጨቃጨቅ የሌለብን ነው። ሀሳብን ልስማ። አሁንም ይለምናል ብያለሁ። ዛስ ዋይ ይሄንን እንደ ኤግዛምፕል አድርጌ ያመጣሁበት ደሙና ምልጃው አሁን ያንን ሰው ያድነዋል አያድነውም ወይ ስለው አዎ ወይ አይደለም በለኝና ወደ ጥያቄ ልግባል። ልመልስልህ ያንተ መልስ ማለት ነው። ያንተ መልስ ልመልስ። አሁን ይለምናል ወይስ አይለምንም እያለ ነው። ይለምናል እኮ ብያለሁ። ልደት ይኸውልህ አሁን በደንብ አዳምጥ። እኔ ይለምናል ብያለሁ እያሳየሁ ስለዚህ ክርስቶስ አሁን በዚህ ሰዓት አብን ይለምነዋል እያልከን ነው? አላልኩም። ታዲያ ይለምናል እያልክ ያለው ምን ነው ታዲያ? ማንንም ይለምነው ታዲያ? እሺ ሐሳቤን አግኘኛ። ይኸውልህ ሐሳቤን እኮ ስላላገኘሁ አሁን እያልኩኝ ያለሁት በምድር ላይ ክርስቶስ ኢየሱስ ደሙ ሲያቀርብ ሲለምን ሲማልድ የነበረው ነገር በሙሉ ፍጹም ሰው ፍጹም አምላክ ስለሆነ ዘላለማዊ ነው። ጥያቄያችን እሱ አይደለም። ጥያቄያችን ክርስቶስ በምድር ላይ ያደረጋቸው ነገር ዘላለማዊ ናቸው ወይንስ አይደለም? እኔ እኮ አንተን ጠንቅቄ ነው ማለት እኮ እንዴት እንደምትሯሯጥ። የእኛ ጥያቄ አሁን ላይ በአብ ቀኝ ባለበት ራይት ናው አዲስ ሞመንት አብን ይለምነዋል ወይስ አይለምነውም? የምልጃ ስራ ይሰራል ወይስ አይሰራም? አዎ ይለምነዋል። መጀመሪያ ላይ ባቀረበው ዘላለማዊ ስለሆነ አሁንም ያለመነው እስቲ ለሚመጡትም አሁንም ያማልዳል፣ እያማለደ ይኖራል። አላገኘንም። አይለምንም ብላል አላልክም? ብሩ ቆይ አይለምንም ብላል አላልክም? አተሶ ይታዘባል። ጴንጤ ማለት ነው እኮ በቃ እንደዚህ እንዲስቲዞ እንደዚህ ቅድም አንዴ ባደረገው ነገር ብቻ ነው አንዴ ያቀረበው ምልጃ ነው እንጂ በዚህ ሰዓት ላይ አብን አይለምንም። በዚህ ሰዓት ላይ ምንም አይነት ምልጃ አይሰራም ማለት ቅድም መግቢያ ላይ እየሰማሁት ነበር። አሁን በዚህ ሰዓት በዚች ሞመንት በአብ ቀኝ ባለበት አብን ይለምነዋል ወይ? አዎ ይለምነዋል። መጀመሪያ ዛከራስ ጋር ተስማምተና ላለመግባባት ነው። ዝም ብሎ ነው የሚያወራው። አቅጣጫ የለውም። መጀመሪያ ላይ አይለምንም ብለን በቃ ክርስቶስ አሁን ላይ ይለምናል? አይለምንም እና አንድ ጊዜ ባቀረበው ነው። አዎ ተግባቡ፣ አለቅ። ከዛ አሁን ላይ ደግሞ ይለምናል። ዊችስ በጣም ተቃራኒ የሆነ ነገር ማለት እርስ በርስ ጋር መጀመሪያ በቃ የማይገናኝ ቅድም ግን የተነሳው ነገር ላይ ትንሽ ነገር ለማለት ያህል እኛ በክርስቶስ አንድ ሰው የሚድነው በክርስቶስ በእርሱ የሚያምኑትን ፈጽሞ ሊያድናቸው ይችላል ይላል ዕብራውያን ምዕራፍ 7 ከቁጥር 26 ላይ ከቁጥር 25 ላይ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ተብሎ ተነግሯል። ሰው ልጆች የሚድኑት በክርስቶስ ኢየሱስ ልመና አይደለም። ሰው የሚድነው በክርስቶስ ኢየሱስ ልመና አይደለም። ሰው የሚድነው በክርስቶስ ኢየሱስ ቤዛነት ነው። ዕብራውያን ምዕራፍ 9 ቁጥር 20 ላይ ደም ሳይፈስ ስርየት የለም ይላል መጽሐፍ። ደም ሳይፈስ ስርየት የለም። ደም ሳይፈስ መስዋዕት ሳይሆን መስዋዕቱ ለኃጢአት ይቅርታ ያ መስዋዕት ሳይቀርብ እንዴት ነው ሰው የሚድነው? ስለዚህ የሰው ልጆችን ከእግዚአብሔር ጋር የሚያስታርቀው በክርስቶስ ኢየሱስ በደሙ በኩል ነው። ቆላስይስ 1:19-20 ድረስ በመስቀሉ ሰላምን አደረገ በምድርም በሰማይም ያሉትን ለእርሱ እንዲያስታርቅ ማለት ነው። በሰማይም በምድርም ያሉት በመስቀሉ ደም ምንን አደረገ? ሰላምን አደረገ ነው የሚለው። ስለዚህ ደም ሳይፈስ ሰው ሊድን አይችልም። ደሙ ነው ምልጃው ነው ተብሎ አይደለም ራሱ ተነጥሎ በምልጃው ሲጀመር የሰው ልጆች በመጀመሪያ ደረጃ እንዴት ነው ደም ሳይፈስ የሰው ልጆች ሊድኑ የሚችሉት? ግን አምነው ወደ ክርስቶስ ሲመጡ። ስለዚህ እዩ በክርስቶስ ኢየሱስ የቤዛነት ስራ አምነው ማለት ነው። በክርስቶስ ኢየሱስ የቤዛነት ስራ አምነው ወደ እግዚአብሔር የመጡትን ወደ ክርስቶስ ኢየሱስ ወደ ቤተክርስቲያን የተጨመሩት እነዛ ወደ ቤተክርስቲያን ህብረት የተቀላቀሉት ግን ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ጌታ ኢየሱስ ክርስቶስ ያቀረበው ያ ታላቅ የሊቀ ክህነት ጸሎት አባቶ እናንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ስለነርሱ ለምናለሁ፣ ስለነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምር ነው የሚለው ያ ቃል ግን አምነው በክርስቶስ ኢየሱስ ሉክ እንግዲህ እዚህ ጋር ልብ ብላችሁ አዳምጡ። በክርስቶስ ኢየሱስ ቤዛነት አምነው ወደ ቤተክርስቲያን ህብረት ለተጨመሩት ለነዚያ ለዳኑት ግን ያ የክርስቶስ ኢየሱስ የአንድነት ጸሎት የቤተክርስቲያን ጸሎት እስከ ዓለም ፍጻሜ ለሚነሱት እያመኑትም ለሚመጡትም አሁንም አምነው በቤተክርስቲያን ውስጥም ለተጨመሩትም ምን ይላቸዋል? ይረዳቸዋል። ግን ሰዎች ወደ ጌታ ህብረት ለመምጣት ወደ ክርስቶስ ኢየሱስ ለመጠጋት ወደ እርሱ ለመግባት ግን በጌታ በኢየሱስ ክርስቶስ አዳኝነት
መካከለኝነት፣ አስታራቂነት፣ ሊቀ ክህነት፣ ቤዞት አምነው ነው የሚጨመሩት። ሞኬ እዚህ የምጨምረው ነገር ካለ እንጨምርና ሌላ ሰው አስገብተን ደግሞ እንቀጥላለን። በቂ ነው። የጌታችን የኢየሱስ ክርስቶስ ማዳንን እኛ ቤተክርስቲያናችን ትሰብካለች፣ ትናገራለች። አንድ ጊዜ የፈጸመልን እስከ ዘላለም ድረስ እንደሚሆንልን እናምናለን። ምልጃው አንድ ጊዜ አቅርቧል፣ አዎ ለዘላለም ነው። ደሙን አፍስሷል፣ አዎ ለዘላለም ነው። ደሙን አፈሰሰልን እስከ ዘላለም ድረስ። ያው አንድ ጊዜ ያፈሰሰው ደሙ እስከ ዘላለም ያድነናል፣ ወደፊትም ያድነናል። የሚመጡትንም የሚድኑትን ሁሉ መዳን የሚፈልጉትን ሁሉ ያድናቸዋል። የጌታ የኢየሱስ ክርስቶስ ደም፣ ይሄ እምነታችን ነው። ግን አሁን ላይ ክርስቶስ ይህንን ሁሉ ተፈጸመ ያለው ምንድን ነው? ሰባቱ መስቀል ላይ የተናገረው። በነገራችን ላይ በመስቀል ላይ ሆኖ ከተናገራቸው ውስጥ አንደኛው ምንድን ነው? የመጨረሻው ተፈጸመ። በቃ ለሰው ልጆች ሊሰራው የሚገባውን ሁሉ ክርስቶስ ፈጸመ። ከዛ በቀራኒው ላይ ነፍሱን አሳልፎ ሰጠ። ከፈጸመ በኋላ ነው በቃ ተፈጸመ ብሏል። ስለዚህ አገልግሎቱን ሁሉም ክርስቶስ ምን አደረገ ማለት ነው? ፈጽሞታል። ለአንድ ጊዜ የፈጸሙ ግን ሕያው አድርጎ ለዘላለም ለሁሉም ለሚያምኑት ወደፊት ለሚመጡት ሁሉ ሕያው አድርጎ ስላቆመ ሁሉም በእርሱ በኩል ምን ይሆናል ማለት ነው? ይድናል፣ ድነትን ያገኛል። አሁንስ ክርስቶስ አሁን በሰማያት ይህንን አገልግሎት ይሰራል? አይሰራም። ይህንን ምልጃ ያቀርባል? አያቀርብም። ታዲያስ አንድ ጊዜ በፈጸመው ሁሉ ነገር ያከናውንልናል። እግዚአብሔር ያክብርልን። አሜን። ኦኬ፣ እግዚአብሔር ያክብርልን፣ ቃል ያሰማልን። እነ ፋፊ እነ ቃልዬ እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ። ሰላም፣ እንዴት ናችሁ? አለን፣ እግዚአብሔር የተመሰገነ ይሁን። ሁሉ ሰላም። እሺ፣ አይ ይቅርብህ። ቤት 18 ፕሮቴስታንት አለ። ሌላ ፕሮቴስታንት አንድ ቁጥር የሚጽፍልን ህዝቡን አስቱ በደንብ እና ህዝቡን አስቱት አለ። እናንተ ያሳታችሁትን ህዝብ ለማስተካከል እየሞከርን ነው እንጂ ጌታ ምን ብለን ኦኬ ይሰማል ድምጼ? ይሰማል ደስ እሺ። ፕሮቴስታንቶች የላችሁም ማለት ነው? ፕሮቴስታንት ሮዚና ይላል። አላችሁ ገስት ሪኩዌስት ላይ ጴንጤዎች አላችሁ? እስከ አንድ ቁጥር ጻፉልኝ። ገስት ሪኩዌስት ላይ ጴንጤዎች አላችሁ? ብሩኬ ፍታ። በቃ አንተ ደግሞ አሻሽለና ሌላ ቀን። ገስት ሪኩዌስት ላይ ጴንጤዎች አላችሁ? የላችሁ? በቃ ከሌላችሁ እኔ መልእክት ላስተላልፍና ምናምን የመጨረሻ መልእክት ላስተላልፍና ላይቫችንን እንጨርሳለን። ከትዝብቴ ልጀምር። እንግዲህ ሰሞኑን ከታዘብኩት ትላንትና በተለይ ወንድማችን ጆን ዳንኤል ሊፈታ ነው ተብሎ ልክ ይፈታል ተብሎ ፍርድ ቤቱ ተናገረ አይደለ? በጣም ደስ የሚል ነገር ነው። እንኳን እግዚአብሔር በዚሁ አሳለፈለት። እሱንም ወደ በዙሪያ ያሉትንም ሰዎች እንኳን መድኃኔዓለም ክርስቶስ ኢየሱስ ረዳቸው። እንኳን መድኃኔዓለም ኢየሱስ ክርስቶስ ረዳቸው። ነገር ግን አዶናይንና ጆን ዳንኤልን ቆይ ምን አገናኛቸው? አሁን ጆን ዳንኤል ወደ ቦታው መጥቷል። ቦታህን ትለቃለህ። ሲጀመር ጆን ዳንኤል ኮንተንት ክሬተር አይደለም። ያን ያህል እሱ ላይቭ ስትሪመር ነው። ጆን ዳንኤል አዶናይ ኮንተንት ክሬተር ነው። ቪዲዮ ነው የሚሰራው፣ ሰዎችን ነው ሞቲቬት የሚያደርገው። ሁለት የተለያየ የቲክቶክ ኮንተንት ቦታ ላይ ያሉ ሰዎችን ለምን ወደዚህ የምታጋጯቸው? ያኛውም ሲመጣ ካቆመበት ይጀምራል፣ ይሄኛውም ደግሞ እየሰራ ያለ ሁለቱም የየራሳቸው የማይገናኝ ኳሊቲ አላቸው። ይሄኛውም የየራሳቸው የሆነ ምርጥ ኳሊቲ አላቸው። ምንድን የኢትዮጵያ ሕዝብ ግን አይውደድህ። በእውነት
ሰው መፍራት ያለበት በኢትዮጵያ ህዝብ በአንዴ መወደድ ነው። በአንዴ መወደድ በጣም ወረተኛ ፍቅር ስለሆነ ማለት የኢትዮጵያ ህዝብ ፍቅር በጣም ወረተኛ ነው። ልትፈራ ይገባል። ወይ ደግሞ አንዴ ሲወዱኝ በቃ ደስ ብሎ ከዛ ሲጠሉኝ የምትሸማቀቅ ሰው ከሆነ ማለት ነው ልትናደድ ትችላለህ። እና ከቻላችሁ ይቀራረቡ። አዶናይ ሶ ሀምብል በጣም በጣም ሀምብል ሰው ነው። እኔ እስካየሁት ድረስ በጣም ሀምብል፣ በጣም የዋ ፐርሰናል የሆነ ክፋት የሌለበት ሰው፣ የሰዎችን ምቀኝነት የማያውቅ ሰው፣ ማንም አብሮት ቪዲዮ እንኳን ሲሰራ አብሮ የሚቀረጽ መንገድ ላይ እንኳን አንሰው ፎቶ እንነሳ ሲሉት እንኳን በቀላል። ሌላዎቹ እኮ ያን ያህል እንደዚህ አቬሌብል አይደለም፣ በጣም ጉረኞች ናቸው። እሱ በጣም ሀምብል ነው፣ ሲበዛ ሀምብል ነው። እና ለዛም ይመስለኛል በዚህ ልክ ትልቅ ደረጃ ላይ ሊደርስ የቻለው። እና ማያገናኝ ነገሮችን አታገናኟቸው። ያኛውም ልጅ የሆነ ጭንቅላቱ ተበርዞ ወደ ሚዲያው እንዲመጣ አታድርጉት። ከቆመበት ቦታ ላይ ይቀጥላል፣ ስራውን ይሰራል በራሱ መንገድ። ልክ ነው። ጆን ዳንኤል የሚሰራቸው የእርዳታ ስራዎችን ሰርቶ ያውቃል። በተለይ ላይቭ ላይ በጣም 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 የእሱ ላይቭ ስትሪም በጣም አግሬሲቭ ነው። ብዙ ሰዎች ጋር ተደራሽነት አለው። አቅም ያለው ኢነርጄቲክ የሆነ ሰው ነው። ይሄኛው ደግሞ ሰዎችን ሞቲቬት በማድረግ ሰልፍ ኮንፊደንስ እንዲሆኑ ሰዎች በራስ መተማመናቸው እንዲጨምር መስራት እንደሚችሉ፣ ካሉበት መጥፎ ሱሶች መላቀቅ እንደሚችሉ፣ ራሳቸውን መለወጥ እንደሚችሉ፣ ነጋቸው ላይ መስራት እንደሚችሉ፣ አቅም እንዳላቸው ሰዎችን እያበረታታ ተለውጦ ያሳየ ሰው ነው አዶናይ። ስለዚህ አታፎካክሯቸው። የማይፎካከሩ ሰዎችን አታፎካክሯቸው። በየራሳቸው ምርጦች ናቸው። በየራሳቸው ጎበዞች ናቸው። በየራሳቸው አሪፎች ናቸው። ጆን ዳንኤል በራሱ ኮንተንት አሪፍ ነው። በራሱ ላይቭ ስትሪም አሪፍ ነው። አዶናይ በራሱ መንገድ ጸዴ ነው፣ አሪፍ ነው፣ ሰርቷል። መጠቀም ያለባችሁን ከሁለቱም መጠቀም ነው። ሁለቱ ብቻ አይደሉም እኮ ቲክቶክ ላይ እኮ ፌም፣ ሌላም በርካታ ሰዎች እኮ አሉ በየራሳቸው መንገድ ጸዴ ስራ የሚሰሩ እና በግድ ወደድኩ ከዛ ጠላው አይነት ገጸ ባህሪ አታምጡ። የሆነ ኢትዮጵያዊ መገለጫ ነው። እርግጥ እንደዛ መልካም ነው። ሌላኛው ደግሞ የማስተላለፈው መልእክት ምንድነው መሰላችሁ? የማስተላለፈው መልእክት ምንድነው? ታህሳስ 11 ወደ ፍቅር ሀገር ወደሆነችው ወደ ድሬዳዋ እንሄዳለን እና ረዘም ያለ ጊዜ ነው ያለን። ወደ ድሬዳዋ እንሄዳለን። ድሬዳዋ እንግዲህ የምንሄድበት በጣም ትልቅ ስራ ስላለ ነው እና ወዳጆቼ እስከዛሬ ድረስ ከኔ ጋር አብራችሁ በብዙ አይነት መንገድ ከጎኔ ስታግዙኝ ስትደግፉኝ የነበረ በቤተክርስቲያን ጥሪ ላይ አቤት ብላችሁ ስትመጡ እና መታችሁ ብዙ ነገር ስታደርጉ የነበራችሁ ሰዎች ለአንድና ለመጨረሻ ጊዜ ደግሞ ለዚህ ፍቅር ለሆነው ህዝብ፣ ጸብን ለማያውቀው ሆዱ በጣም ንጹህ የዋ ለሆነ ለድሬዳዋ ህዝብ ደግሞ የምናደርገው በጣም ትልቅ ስራ ስላለ ያ ድሬዳዋ ላይ ሄደን ፕሮግራሙ ከመከናወኑ አስቀድሞ እኔ በራሴ እንደዚህ በምንማማርበት ሰዓት ላይ በላይፍ ፕሮግራም አላማው ምን እንደሆነ እንዴት እንደሆነ እያንዳንዱን ነገር አስረዳችሁና እንደተለመደው ከወዲሁ እዛው ሄደን ሰርፕራይዝ እናደርጋቸዋለን። የድሬዳዋ ህዝብን ማለት ነው። እኛ እዚህ ሆነን ስራችንን ሰርተን ቦታው ላይ ሄደን ሰርፕራይዝ እናደርጋቸዋለን። ምን ይመስላችኋል? ከሳምንት በኋላ ይህንን ቻሌንጅ ይጀምራሉ። በጣም ለዚህ ደግ የዋ ምርጥ ህዝብ ማለት ነው። የሆነ ቂም በቀል የማያውቅ ደግ ቤቱንም ንብረቱንም ልቡንም በአንዴ የሚሰጥ ህዝብ ማለት ነው። ደግ የሆነ ህዝብ ሳይሳሳ ለሚያበላ በጣም ነው ደስ ቢለው። የድሬዳዋ ህዝብ ለመናገር የይቅርታ ህዝብ በጣም ይቅር ባይ ህዝብ ነው። መቼስ ለጃኒ ያደረጉትን የይቅርታ አይታችኋል። የይቅርታ ህዝብ ነው የድሬዳዋ ህዝብ። እኔ ከድሬዳዋ ልጆች ጋር ተምሬያለሁ። ዩኒቨርሲቲ ላይ አብሬያቸው ኖሬያለሁ። ሲወጡ እንኳን ዶርማቸውን አይቆልፉትም። በራቸውን እንኳን ቁምሳጥናቸው ኤቭሪቲንግ ክፍት፣ ልብሳቸው፣ ጫማቸው፣ ኮምፒውተራቸው ምናምን ውጭ። ለብቻዬ ልብላ፣ ለብቻዬ ልጠጣ፣ ለብቻዬ ልፍልኝ አያውቁ ምናምን። ተጫዋች ምናምን፣ ሸር የለ፣ ምቀኝነት የለ፣ የሰው ውድቀት አይመኙ ምናምን። የመጨረሻ ፍቅር ናቸው። ኢቨን እንኳን ቢሰድብህ እንኳን ምናምን ይረሳዋል ከሆነ ደቂቃ በኋላ ማለት ነው። ተናዶ እንኳን ቢናገርህ ሰድቦ ና ምሳ እንብላ ምናምን ይልሃል። አሁን ተጣልተኸው እዚህ ጋር ታትማች በጣም የሚገርም ልብ ያላቸው ህዝቦች ናቸው። ለእነዚህ ምርጥ ሰዎች ድሬዳዋ ላይ ያለ የእግዚአብሔር አብ ቤተክርስቲያን አለ እና ከስንት ጊዜ አንዴ ነው እኔ ወላይታ ላይ ተጠርቼ ነበር ቀረው። ባህር ዳር ተጠርቼ ነበር፣ ባህር ዳር አልሄድም። በርካታ ብዙ ቦታዎች ላይ አሁን ላይ ይህን ነገር ስላበዛሁት ወደ ጎን አድርገ በቃ ትንሽ ጋፕ አድርጌ ረፍት ላደርገ። ግን አሁን ረዘም ካለ ጊዜ በኋላ ወደ ድሬዳዋ ሄዳለሁ።
ድሬዳዋ ስንሄድ ልክ የጎንደርን ህዝብ አስደስተ ነው እንደመጣ ነው የድሬዳዋንም ህዝብ አምቦ ላይ ጉባኤ ለማዘጋጀት ነበር። የአቅም ጉዳይ ሆኖ አልተሳካም። እሱን ደጋግሜ ነግሬያቸዋለሁ። እና አሁን ድሬዳዋ ላይ ስንሄድ ጠንከር ያለ ስራ እንድንሰራ ፋፊ ወንድማችን ዮሐንስ ለመጨረሻ ጊዜ ድሬዳዋ ላይ ያስደስተናል አያስደስተንም? ያንቺ ግምት ይሰራል። እረፍት ስላደረግን ረዘም ያለ እረፍት ስላደረግን ከጎናችን ይቆማል አይቆምም? ከድሬዳዋ ህዝብ ጋር እስኪ የሆነ ነገር አንቺ ካልሹ ይሳካል። ገና ነው። በእርግጥ በዛኛው ወር ነው። ጸጥ ብላለች ማለት ይሄ ነገር ያሰጋል። ስለዚህ በተስፋ እንጠብቃለን። ሁላችሁም ከጎኔ እንደምትቆሙ ተስፋ አደርጋለሁ። በሚቀጥለው ሳምንት እንደዚሁ ረጅም ሰዓት ላይ እንማማርና ከተማማረን በኋላ የድሬዳዋ ህዝብ ቆንጆ ሰርፕራይዝ አዘጋጅተንላቸው ስንሄድ ይኸው እኔ እናንተ ጋር ከመምጣቴ በፊት የእናንተ ወዳጆች እናንተ የምትወዳቸው እንደዚህ አድርገዋል ብዬ ነግራችኋለሁ እዛ ማለት ነው። እና መጨረሻ ላይ ኦርቶዶክሳውያን ጥያቄ ያላችሁ ብዬ ነበረ። አላችሁ ኦርቶዶክሳውያን 1 2 3 ኦርቶዶክሳውያን ካላችሁ የእናንተን ጥያቄ ልቀበል እና ቅድም አንድ ልጅ ነበረ አስገብቼ መልስላለሁ ያልኩ አለ። መጨረሻ ላይ ጥያቄህን እቀበላለሁ ብዬ ነበረ። ማን ነበረ? አይ የሆነ ልጅ ነበረ። ቅድም አንድ ልጅ ነበር አስገብቼ ያስወጣሁት። ጥያቄ ያለ አስቸኳይ ነው ስለው አይ አይደለም መጨረሻ ላይ ምናምን ብሎኝ ነበር። ምናረሙ መጽሐፍ ቅዱስ ደግሞ ይዘን ሄዳለን። በነገራችን ላይ ወደ ድሬዳዋ በስማም ዘጭ መጽሐፍ ቅዱስ በጣም ብዙ መጽሐፍ ቅዱስ ነው ይዘን የምንሄደው ወደ ድሬዳዋ። በአሁኑ ስንሄድ ስፖንሰር ልታደርጉ የምትፈልጉ ሰዎችን መጽሐፍ ቅዱስን ለሰፊው ሕዝብ ለመስጠት ልታናግሩኝ ትችላላችሁ። የተወሰነ ያገኘሁት መጽሐፍ ቅዱስ አለ ወዳጆቼ። እኔ አያሳጡኝም። እጄ ባዶ ሆኖ አያውቅም። በመጽሐፍ ቅዱስ ስጠይቅ እጄ ባዶ ሆኖ አያውቅም። እና ድሬዳዋ ላይ መጽሐፍ ቅዱስን የአሸን መጽሐፍ ቅዱስ ነው ይዤ የመጣ ድሬዳዋ። በርካታ ቪዲዮዎችን እንደምሰራ ተስፋ አደርጋለሁ። ሄጄ አላቅም። ድሬዳዋ ለመጀመሪያ ጊዜ ነው የሚሄደው እንደ እግዚአብሔር አምላክ ፍቃድ። ከዚህ ፊት ሄጄ አላቅም። በስምና በዝና ብቻ ነው ማቃት ድሬን። አሁን ግን ልሄድ ነው እና ድሬዳዋ ህዝብ በጣም በጉጉት እየጠበቀ እንደሆነ አምናለሁ። በፍቅር እንደምትቀበሉ እርግጠኛ ነኝ። ላልመለስ ሁሉ ይችላለሁ። ከዛ ሄጄ ነው ከዚህ ቀኑ በሐዋሳ ፍቅር ነበር ውድቅ ያልኩት። ሐዋሳ በጣም የምትገርም ሀገር ናት። ከዛ ባህር ዳር ሲሄድም ባህር ዳርም በጣም ጸዴ ሀገር ናት። ከባህር ዳር ስንመለስ ደግሞ ጎንደር ደግሞ የሰው ፍቅር በስመ አብ ወወልድ ወመንፈስ ቅዱስ የሚገርም የሀገር ፍቅር ከነ ክብሩ ያለበት ቦታ ሲሆን ጎንደር። ከዛ ወላይታ ስንሄድ ደግሞ የወላይታ ህዝብ የደቡብ ህዝብ ደግሞ በጣም ጭርሻ ደግ። እዛ ሄደን ደግሞ ተንከባክቦን መጠን ድጋሚ ደግሞ ሲዳማ ሄደን ሐዋሳ ህዝብ እንደተለመደው ብቻ እኔ ከአዲስ አበባ በወጣው ቁጥር የትኛውን ቦታ የህዝቡ አቀባበል በጣም ደስ የሚል ነው። እንዲህ ነው ነገር የለም እና ያ ወንድማችን የለም። ስለዚህ ፕሮግራም አደርግና ድሬዳዋ ህዝብ እዛ ላይ ያለው ቤተክርስቲያን ጸዴ ነገር እናደርጋለን። ኦኬ ፋፊ አለሽ? ቅድም ስጠይቅሽ ዝም አልሽ እኮ። ወንድማችን ዮሐንስ የድሬዳዋ ፕሮግራም ላይ ይገኛል አይገኝም ስልሽ ጸጥ አልሽ። አልሰማሁም ነበር እንዴ? በደንብ ነው የሚገኘው። አሁን በሰፊ እንደውም በጣም በእርግጠኝነት ያኮራናል። ታዲያ ያኮራናል። ይኸው ከሐዋሳው በኋላ ከሆነ የትም ቦታ ላይ አልተገኘሁም። እኔ እስካሁን ሀሳቤን ሰብስቤ መማር ማስተማር ላይ ነው ያለው። ትንሽ ረፍ ላድርገው። ቀጣይ ወር ላይ ነው በነገራችን ላይ ሁላችሁም ነው የዛን ጊዜ የማላስቸግረው ሰው የለም። ከላይ እስከታች ሁላችሁም ነው ማስቸግራችሁ። ቀጣይ ወር ስለሆነ ጊዜ ያለን እስከዛ ድረስ ሁላችሁም ነው ማስቸግራችሁ። ታህሳስ ላይ ነው እና በዛ እናደርጋለን። ማታም እንገባለን ላይቭ እግዚአብሔር ከፈቀደልን። ሰሞኑን በተከታታይ እየገባን እንደምንማማር ቃል እገባላችኋለሁ። በሰሞኑን በተከታታይ እየገባን እንማማራለን እንደ እግዚአብሔር አምላካችን መልካም ፍቃድ። ሴት በቃ ጨርሰናል። በዚህ ሳብሬ
ይሰማል አለ ትሰማለህ? ትንሽ ድምፅ አለ እንጂ ከኋላ